ተሳደቡ እንዲህ አይነት ሰዎች። አላህ በቁርአን ላይ ምን ይላል? ወላ ተስተዊ ልሐሰነቱ ወለ ሰይአ ኢድፋዕ ቢለቲ ሂየ አሕሰን አለ። መጥፎ ጸባይ እና ጥሩ ጸባይ እኩል አይደሉም እና በመጥፎ ጸባይ የመጣባችሁን እናንተ በጥሩ ጸባይ መልሱት ይላል አላህ። ያ ሰላም። እናታችን አይሻ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ባህሪ ተጠየቀች። ምን ብላ እንደመለሰች ታውቃላችሁ? ማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የሩዱ ሰይአተ ቢሰይአ ወላኪን ካነ ያዕፉ ወየስፋሕ አለች። አላህ መልእክተኛ ነቢይ ሙሐመድ ክፉን በክፉ አይመልሱም ነበር፣ ይልቁንስ ክፉን በደግ ይመልሳሉ፣ እንዲሁም የበደላቸውን ይቅር ይላሉ አለች። ይሄ ነው ባህሪ ሊሆን የሚገባው። አደራ እዚህ ሶሻል ሚዲያ ላይ ሰዎች ድንበር አለፉ ብላችሁ እናንተ በእነሱ ላይ እንዳታልፉ። እነሱ የእናንተ ራዕይ አይደሉምና እነሱን አትከተሉ። እነሱ ከወረዱ እናንተ አትውረዱ። ከፍ ብላችሁ ሁሌ ሂዱ። ከፍታ ስላችሁ በስነ ምግባር ነው፣ ሌላ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከሁላችሁም በላጩ መልካም ስነ ምግባር ያለው ነው ብለው ተናግረዋል። ሞታቸዋል። አቅረቡኩም ሚኒ መጅሊሰን የውም አልቅያማ አሐሲንኩም አኽላቅ አሉ። የትንሣኤ ቀን ከሁላቸውም በፊት ለእኔ ቅርብ ሆኖ የሚቀመጠው ከሁላቸውም በላይ ስነ ምግባር ያለው ነው እና አደራ መልካም ስነ ምግባር ይኖራችኋል። ይሄ ነው ሊሆን የሚገባው። ሰዎች ወረዱ ብላቸው አትውረዱ። እዚህ ብቻ ሳይሆን ሌላም ላይፍ ከፍተው ካያችሁ፣ ላይፍ ላይ ሰዎች ሲሰዳደቡ ካያችሁ ራቁ ከዚያ ቦታ ላይ ከስድብ ቦታ። አላህ በቁርአን ላይ ሲናገር ወኢዛ ሰሚዑ ለግወ አዕረዱ ዐንሁ ይላል። የኔ ባሪያዎች ከንቱ ንግግርን ሲሰሙ ያንን ዘወር ብለው አልፈውት ይሄዳሉ አለ። ይሄ ነው በቃ። በቪዲዮም ተሰርቶ ይሁን ኮሜንት ላይ የገባችሁ ከሚሰዳደቡ አትሁኑ። ልክ እንዲሁ ገስት ላይ ሰው ገብቶ ሲሰዳደብ እዚያ ቦታ ላይ ስድብ ቦታ ላይ አትገኙ። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ላ ተሱበነ አሐድን አሉ። አደራ አንድንም ሰው ቢሆን እንኳን እንዳትሰድብ አሉ። የሌላ እምነት ተከታይ ቢሆንም አላህ በቁርአን ላይ ምን ይላል? ወቁሉ ሊናሲ ሑስነን አለ። ለሰዎች ሁሉ መልካምን ንግግር ተናገሩ አለ። ለሰዎች ነው ያለው። ያው ለሙስሊሞች ብቻ አይደለም፣ ለሰዎች አለ ነቢዩ ሰለላሁ ዐለይሂ ወሰለም። ለይሰ ልሙእሚኑ ቢጣዓን ወላ ቢላዓን ወላ ቢልፋሒሽ ወላ ቢልበዚእ አሉ። ሙስሊም ተሳዳቢ አይደለም፣ ሙስሊም ተራጋሚ አይደለም፣ ሙስሊም ክፉ ቃል ተናጋሪ አይደለም፣ ሙስሊም ዘላፊ አይደለም አሉ። በሌላ ቦታ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ቁል ኸይረን ተግነም ወስኩት አንሽር ተስለም አሉ። መልካምን ተናገር አትራፊ ትሆናለህ፣ ክፉን ከመናገር ተቆጠብ ሰላም ትሆናለህ አሉ። ያ ሰላም። በሰዎች መካከል የሰላም ባለቤት ሁኑ ብለው ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? አዩሃ ናስ አፍሹ ሰላመ በይነኩም አጥዒሙ ጣዓም ወሲሉ ልአርሓም ወሰሉ ቢልሌይል ወናስ ኒያም ተድኹሉ ጀነተ ረቢኩም ቢሰላም አሉ። ሰዎች ሆይ በመካከላችሁ ሰላምን አስፍኑ አሉ። በመካከላችሁ ሰላምን አስፍኑ፣ ዝምድናን ቀጥሉ፣ የተራበን መግቡ። ሌሊት ሰዎች በሚተኙ ጊዜ እናንተ ተነስታችሁ ለአንዱ አምላካችሁ ብቻ ስገዱ፣ የትንሣኤ ቀንም በሰላም የጌታቸውን ገነት ትገባላችሁ ብሎ ተናገሩ። ይሄ ነው ሁሌ ሰላም አውለብላ ቢሆኑ። እሺ ክፉ ቃል ተናገሩ ብላችሁ እናንተ ክፉን አትናገሩ። በክፉ የመጣን በመልካም መመለስ የነቢያቶች መንገድ ነው። አላያችሁም? ቁርአን ላይ አንድ ነቢይ የሚሳደብ አታዩም እኮ ወላሂ። ይሰድቧቸዋል፣ ዞሮ ግን አይመልሰው ነበር። ነቢያት አይሰድቧቸው ነበር፣ ህዝቦቻቸው በመልካም ይመልሱላቸዋል። ገባቸው? እናንተ በጉልበት አታሸንፉም ሰዎችን፣ በስነ ምግባራቸው ግን ማሸነፍ ትችላላችሁ። ይሄ ነው ሊሆን የሚገባው።